ሰላም እንዴት ናችሁ? የማርቲሪያል ቤተሰቦቻችን እንግዲህ ዛሬም ተመልሼ መጥቻለሁ። ብቻዬን ነው የመጣሁት ዛሬ ፍራንክ እና ባሴና እና ቢዚን ላደርግ ነው። ቤተሰቦቼ ሰላም ናችሁ? ሰላም እንዴት ናችሁ? የማርቲሪያል ቤተሰቦች እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ የመጣነው ፍራንክ እኔና ስሙ ተመካክረን ሙቋስ መስዬ ለያለ መርፋት ነው እና የነሱን ሪአክሽን አብረን ማየት ነውና ከብዙ ጊዜያት በኋላ አብረን ቪዲዮ መስራት ጀምረናል እኔና ስሙና እኛም ደግሞ እየመጣን ነው በጣም ብዙ ቪዲዮዎች እየሰራን ነው ያለው። ከዚህ በኋላ ላለመጥፋት በጣም እንሞክራለን እና አሁን ምን እናደርገው? አንቺ ሙቋውን አንቺ ላይ ልርፋ ወይስ አንቺ ላይ ትደፊዋለሽ? አንቺ ላይ ልደፊ ያው ከዛ ግን ማለት ነው በጣም እንጨቃጨቃለን። ስንጨቃጨቅ የምር ምናምን እናስመስለውና እነሱም እንደሚሉ መጨረሻ ላይ ነው የምንነግራቸው ምንም ነገር እስከ መጨረሻው ግን ቪዲዮ ነው ይሁት ቪዲዮ በጣም የሚገርም ነው የሚሆነው። እርግጠኛ ነኝ እኔና ስሙ ፕራንክ ይወጣልና ማለት ነው ሳካለና አንድ ላይ ነው ሆነን እንትን እንዳለን አሁን ስናዘጋጅ አብራችሁ ሁኑና የሚቀጥለውን ደግሞ እናያለን። ለቤዚታ ለባሴ ነው ፕራንኩና ነው ከዛ በኋላ በቃ ታብዳለች ያው ሲጾሙ ነው ገና ምሳቸውን ሳይበሉ ተሰጥቷቸው ነው በጣም እንትን ይላሉ። ግን ባክሽ ቀለለ እነሱ ስንት ያላረጉኝ አንቺ ደግሞ አታቀባለ አንቺም ሰራታ ፕራንክ ነው መቀያየም የለም እኛ መሀል ፕራንክ ነው ያስደንገጥና እንትን ማለት ይለያያል። እቺ ዳዳ አጃላ ማስደንገጥና እንደዚህ አርገሻል ወይ እንደዚህ አርጋሉ ብሎ መናገር እኔስ እንደዛ አላደረጉኝ ትናንትና ልቤ ስንጥቅ እስከሚል ድረስ ፕራንክ አላደረጉኝም። እኔ ያንን ብድግ ለመመለስ በነገራችን ላይ ከባድ እኔ ላይ ላደረጉት ሁላ ከባድ መልስ ነው የምሰጠው። ዝም ብዬ በቀላሉ ማልፋቸው ሰዎች አይደሉም። እነሱ ፕራንክ ካደረጉኝ የነሱን እጥፍ እንደማደርግ ደግሞ በዚህ አጋጣሚ ነግራቸዋለሁ። መሞቻችን እያዘጋጀሽ ነው እንግዲህ ይሞላ እንደው ሳሳው በርዘዋለሁ እኮ ቀዝቃዛ ከምን ማለት ነው ሙቋሃና አልባት እና ፍላ በቦይለሩ እንዳይገዘገዝ የምሳ ያዙ ምናምን ነው ገና ምሳ ያዙ ምናምን በጨዋታ መሃል ነው እኮ እኔ ቡና ላፈላ ምናምን እሳቱ ላይ ይጣልስ እኮ እሳቱ ላይ ይጣል እሳቱ ላይ ቁጭ ብሎ ቦለር ይሄ ቶሎ ያፈላው እኮ ማለት ማርያም እኔ እንዳይገዘገዝ በቃ ወይኔ አንቺ ግን እኔ ብደፍ ነበር ምርጥ ነው ያ ምሳሌ እንግዲህ ነው ሞቅ ለብ ያለ ነገር ቢሆን ግን አለ ደግሞ ሙቆ በኋላ መጀመሪያ በልተው ሙሉ ሲጨርሱ ይሻላል ወይስ ከንትን ካሉ በኋላ በልተው ይሻላል? አይሻላችሁ? ኢነርጂ እንዲኖራችሁ እየጾሙ ነው ተባረዋላችሁ አጣጣ ቤዚ ኗ ባሴ ላልተነሳም እንዴ? መብራቱ ግን ምን ሆኖ ጠፋ? አዎ ጠፋ። ራስን ችለሽ ቢ ራስን ችዬ በደንብ እንድበላ እኮ ነው በል አልፈልግም።
መብራቱ ግን ምን ነው? ኧረ ወይኔ እንዴት ነው ያለ መብራት የሚኖረው? እሺ ሰው እስከምጠሽልኝ ነው። እሺ አዎ ከምን ጋር ክብር አይደለህም። አብሮ መብላት እኮ ፍቅርን ያደረጃል። ሳሳም ምን ነው ፍቅርን ያደረጅ አብሮ መብላት ያደረጃል። ስለዚህ እስኩት ቆይ ቢለሽ ነው። ታሽ ደግሞ የማንን ወሬ እየሰማህ እየመጣ ነው? በጣም ያስቀኝ የወንዶች ጉዳይ ከዚህ ነው የማንም ወሬ እየሰማህ እየመጣ ተጸጸትኩ እና ምን ተጸጸትኩ ይማን ራሳቸውን እያመሳሰሉ ያማል ከኔ ጋር የምትበላት ብቻሽን ነው እንደዚህ ወሬ ያንሰሽ አንበላም ማለት ነው። እንግዲህ አይደፋ ፍቅር ስሙዬ ውሃው ፈልቶ አስቀምጥሽው። ለምን ገኝ ታጣ መብራት ልጅ በጣም እንቀዘቅዘው በጣም አይመችም ሲጀመር ስሙ ጁሱን ፈጨሽ መብራት ቅድም ነበረ ቁጭ ያልኩሽ ስለዚህ ነበር አይተመጥች ነበር እኔ ነው ቤታ ደምፈጭ እንዴ ሌላ ጊዜ ነው ደምፈጭ እኔ ነው ስራ ስለያዝኩ ችግር አደረሻለች እኮ ፍጩን ቅድም ብትይ ኖሮ እኔ ፈጨው ነበረ ግን አሁን ላይ ምን አይነት መልስ የምትመልሽ መብራት ሄዳለ ማለት አንቺ ተሰለሹ ታጥቂ ምን ችግር አለ እንዴ ስማ ነው የምትመልሽልኝ እኔ ነው እንዴ ፈጭ ሌላ ጊዜ ማውቃለሁ እኮ መብራት ላይ ሄድና ፈጨው ነበር ግን መብራት እንደሌለ ነው እኮ እና ቅድም ነው ጠዋት ከእንቅልፌ ስነሳ ነው ብዙም ፈጭልኝ የሚሄድበት ቦታ አለኝ አልኩሽ መብራት ነው ይሰራል ማለት አንቺ እንደዛ ከብት ስራ እንደያስኝ ስላየሽ ምን ችግር አለ ጁሱን ራሱ መፍጨት ትችያለሽ ትኛለሽ ጁሱን ራሱ መፍጨት ትችያለሽ ምንድን ነው ቀለል አድርጉት ማለት እስከ ዛሬ መስሎኝ ነኝ ፈጭቼ እንትን የሚለው አይ እንደሱማ አይደለም ምንድን ነው በቃ ምንድን አይ አንቺ በጣም ከፈለግሽው ለምንድን ነው ያየሽ ልትፈጩ ምን ችግር አለ ቅድም ቃዝመሽልኝ ብያት ማለት ነው እስካሁን ድረስ አልመጣም በቃ አሁን ደግሞ ጠዋት ነው ከእንቅልፌ ስነሳ ነው ብዙ ፈጭልኝ ያልኳት እኔ ክላስ እንዳለኝ ታውቃለች አሁን ደግሞ ለምን አልፈጨሽውም እላታለሁ አንቺ ብትፈጪው ምን ችግር አለ ኧረ እንደዚህ መልሳት አንቺ ለምን ነው የምትይው አንቺ ደግሞ እንዴ ለምን እንደደረሰ እንዴት ነው ስለአልበሰ ነው ፈጭቼልሽ ነው የምታቀርቢልኝ አንቺ በተቆጥ ሳይጃላ አይደል ችግር አለ እንዴ እናንተ እሱን ፈጭቼ ማቀርበው ለምን ወጡን ገብቼ ያልሰራላችሁም ታዲያ ምንድነው እንዴ ዲዛ ደግሞ ስሙ ለካዛ እስከዛሬ ድረስ ነኝ እንደዛ ማድረግልሽ መብራት ባይሄድስ እስካሁን ይደርስልሽ ነበር መብራት ስለሌለ ባይዘስ ሰዓት ግን መብራት ነበር ፈጭ ምን ችግር እንዴ እስከዛሬ ድረስ ፈጭቼ ነው እንዴ ማቆ ታዲያ ራስሽ ኩል ፈጭ እና ድረሽ አለ ጠዋት ባልቸኩ ኖሮ ጠዋት ተነስቼ ፈጭልኝ አለ አይ መብራት የለም እንዴት ምን ታርግልሽ እንዴ ለምንድን ነው እንደዛ ያላደረገችው ጠዋት ያዘዝኳት ለምንድን ነው ሱቅ አዝያት ነበር አልኩ ሱቅ ማዝያት ጁሱን ፈጭልኝ ብያት ነበር እስካሁን ግን ሁለቱም አልመጣም አንተ ለከት ታደምጥ ለምንድን ነው መፍትሄ የሚሆነው እየነገርኳት ነው እና ታዲያ እኔ እንዳቀርብላት ነው እንደምትፈልገው እንዴ ለምንድን ነው በዛ የምትሆው እንዳይቀዘቅዝ ጣልኝ ነው
ከኔ ጋር ለምንድን ነው እንደዚህ አይነት ነገር ሰጣገባ ውስጥ የምትገቢው? ለምንድን ነው ዝም በይ በቃ። እኔ እኮ አንቺ እኮ እኔ ልናገር በቃ። አንቺ ከእሷ ጋር ምንድን ነው ያለሽ ችግር? ለምንድን ነው በቃ እንደዚህ እኮ የሚያደርግ እኮ በጣም እንዴ ለምንድን ነው እንደዚህ መልስ የምትመልስልኝ ታዲያ? ኧረ በቃ በቃ ሻውቶ እኮ መልስ የሚያደርግ ምናምን ሳይሆን እንደዚህ መፈጠሩ ያጋጥማል። በቃ ነው እስከ ሁሉ ቀን ነው አንቺ እንደዚህ የምፈጠር ነው አለብን እንዴ? ለምን ነው ለምንድን ነው ለኔ ስንት የማይከበርልኝ? እኮ ቀዝቅዡ እኔ እኮ የዚህ ቤት አባል ነኝ አይደል? ለምንድን ነው የማይከበር እኮ አይከበርሽ ባለም እኮ ያልኩሽ እኔ ግን በቃ ነገሩ በቃ ቀዝቀዝ አድርጎታ ተጨቃጨቁ መጨቃጨቁ መፍትሄ ነው እንዴ? ትክክል ነሽ ነገርሽ እንዲያስረዳሽኛለሽ እኮ አንቺ የፈለግሽውን ነገር አለማድረጉ እኮ ልክ አለማድረጉ አይደለም እኮ ይገርመኝ። ገብተሽ ለምን አልፈጨሽም አንቺ እንዴ? ለኔ እንደዚህ አይነት መልስ መለስልኝ እንዴ? ለምን ነው የምትመልስልኝ? ማለት ነው እኮ ቁጭ እያለ የሚያዘዝኩት ስራ ስለያዝኩኝ ያንን ቢፈጭው ምን ችግር አለ? ቆናሽ ቅድም ነበር መናገር ያለብሽ። አሁን የምትነግሪኝ እኔ ነው ማለት ነው ታላቁም የቸኮልሽ አላውቅ። ኧረ ስሙ ለምንድን ነው ሌላ ነገር ውስጥ እንድንነጋገር የምትፈልጊው? መብራት ስለጠፋ እኮ እንጂ እኮ የሚደረግ ነገር ነው። አንደኛ ሁለተኛ ሱቁ መብራት የሚጠይቅ ነገር ነው። ሱቁ መብራት የሚጠይቅ ነገር ነው ወይ? እኔ እኮ አስፋደጉኝ ምን እንዴት አለ አንቺ ወይ ራስ ስልካቸው የለኝም። እሷ ነች እኮ ሁሌ የምትደውለው። እኔ እኮ ስራ ስለሚይዝ እረሳዋለሁ ማለት ስራ ስለሚይዝ እረሳዋለሁ። ስሙ አውቀሽ ነው ይሄኔ ቤዛ ወይም ባሴ ቢያዙሽ ኑሮ ቀንሽ ነበር። ኧረ እባክሽ ከዛና አንቺ በቃ ዝም ብሎ መናገር ያለብኝ አዎ። ዛሬ ብቻ እኮ አይደለም ሁሉ ቀን እኮ ነው እኮ ምን አገናኙት? ለምን ነው ሁሉ ቀን እኮ አስባበት ላይሆን ይችላል። ምን ሆነሽ ነው አንቺ በዚህ ልክ ለምን አስባበት እንደዚህ ያለው አስባበት ተገቢ አይደለም። የፈለገ ነገር ቢሆን አይደለም እንዴ በቃ አያ እንዴ እንደዚህ አይነት አስባበት ምናምን ብላችሁ መብቴ እንሰጠናችሁ። ዛሬ አይደለም የሚደገመው ነገም እንደዛ ቢሆን እኮ ለምን ተነስተሽ አሰሪም ቁርስ ለምን አቀርብሽልኝ ስራ ነገ ለምን ተነስተሽ አሰሪም ብላችሁ በልተሽ ነው እኮ የምትለው። ለምን እሱ ምን አመጣው? ስሙዬ እኮ በቃ እኮ ስተት ለእኔ እኮ መልስልኝ መልስ እኮ ነው ያናደደኝ። ጁሱ እኮ ስለተዘጋጀ ለምን አትፈጩ? ምን ይመስልሽ አለብኝ ግዴታ እስከ ዛሬ ድረስ እኔ ነኝ ፈጭቼ የማቀርብላችሁ ወይስ እኔ ነኝ ሰርቼ የማቀርብላችሁ? አንቺ ነሽ ካቀርቡ ነበር ምን ችግር አለ? በቃ ያጋጥማል እኮ። ለምንድን ነው እንደዚህ የሚያጋጥመው? አንቺ አታያለሽ በቃ አንዳንዴ ለፊያ ከዚህ በኋላ እንደዚህ ስሙ እንደዚህ አይነት ነገር እንዲደግም አልፈልግም። አለበዛሽው ነው ለምን ዝም በይ። አላ ደግሞ እንደዚህ አይነት ነገር ባይፈጠር ደስ ይለኛል። ምን ተፈጠረ? ከዚህ በላይ ምን ይፈጠር ነው? ከዚህ በላይ ምን እንዲፈጠር ነው የምትፈልጊው? ቤት በቃ እኮ ናቲ ይሄ ቁጭ እኮ መፍትሄ አይሆንም እኮ ምንም እኮ አቤት ስሙ ለምንድን ነው አላግዝሽም? እኔ ማገዝ አልፈለኩምሽ። እኔ አዝዤሽ የገባሁት እኮ ስላልተመቸኝ ነው እኮ እንጂ ራሴ መሳታችሁ ነው። እስከዛሬ ድረስ ደግሞ አንቺ ስለምታቀርቢ አንቺ ስሪ ብዬ ነው እኮ እንትን ያልኩት እኮ ስራ ሲይዝ ብታግዙኝ አንቺ ስለሆንሽ ብቻ ሳይሆን ለዚህ ግን ታግዙኝ ነው። እኔ ራሷ ጉዳይ ሰው ማገዝ ትችላለች። እኔ ግን አላግዝሽም በቃ ነገር ምትፈጠር አይደለም። እኔ አይደለም ኮንሰንትሬሽን ማመጣው ምንም ነገር እኮ ምትምልሽ እኮ አንቺ ነሽ የምትሰሪልኝ አይደል? ይሄን ያክል መጨቃጨቅ አያስፈልግም። እኔ ለምን ነው ማንጨቃጨቀው? አንቺ ለምን ነው ማጨቃጨቅ? ከዚህ በኋላ እንዳንድ ጊዜ አለፈ አይደል እንዴ? እንዴ ምን እንዴት ነው የምትናገረው? በእናትህ በይ እኔ ለምን እንደዚህ የምትናገረው? ኖርማል ነገር አንቺ አልፋሽን ብላ ታዘኛለች እኮ ይሄ እኮ ስልሽ ስሙኝ በቃ የሆነ ነገር እኮ ነበር ተፈጥሮ ነው። ከዚህ በኋላ ጭቅጭቅ እኮ አያስፈልግም። ሲጀምር በጭቅጭቅ ደግሞ መፍትሄ ነው ቀላል ነገር ነው። ከዚህ በኋላ ለምን ነው ማልጨቃጨቅሽ? እንደዚህ ነው የሚደፋ አታራሱ ጉዳይ እናንተ ላይ እንደዚህ ተናገራለች እንዴ? እስቲ ከዛው ላይ ጉዳይ እኔ ነው እንደዚህ የምትለው ስሙን አላሳችሁ እንዴ? ካይላ አንቺ ያምሻል እንዴ? ምን አገባህ? ለምን እንደዚህ መስሉ ይደረሽ? ምን ችግር አለ? አንቺ ለምን ነው ታዲያ እንደዚህ የምትናገረው? ታዲያ ትኩራ እንዴት ተደብይባታለሽ? ምን ለታያዛ ለምን ነው ማንደፋባት? አንቺ ያምሻል እንዴ? ያምሻል እንዴ? እኔ ጋር አዎ እንዴ ትኩሷ ፊቷ ላይ ተደበቀች። ያምሻል እንዴ? ደረስ እኔ ለምታስብ ምን ሆነሽ ነው? አይመለከታችሁም። እስከዛሬ እኔ ነው አይመለከታችሁ ይሻታል። ያምሻል እንዴ? አይ ለኔ ነው ኃላፊነት የምትከፈተኝ እንዴ? የፈለገ ነገር የምታረጊው ነገር አታውቂም እንዴ? አንቺ ሳደሽ ነይ ባክሽ ቢዛ ስለ ሰዓት ሄደሽ ነው እንዴ? አንቺ የምታረጊው ነገር ስታስጠላ
ደህና ነሽ ስሙ? ነይ ቁጭ በይ እስኪ። አንቺ ያምሽ ስሙዬ እንግዲህ ያው እንደተፈጠረው ነገር ደግሞ ትኩስ አይደለም መብርሃን እንደዚህ አይነት ነገር ተላጠ ብዬ በቃ የሆነ ነገር ነው ያልኩት። እናንተ እንደዚህ አይነት ነገር ልክ ነው እንዴ? ኧረ በጣም እኔ እንደዚህ አይነት ቀን በጣም በዛ። እግዚአብሔር ትኩስ አይደለም ዘይሳው እንትን ያልሽ ትኩስ ነው ለስሙ እንዴ ነው ትኩስ ነው? መጀመሪያ ተጣደው ነበር። ሁለተኛው ቡኖሮችና ጠጃላለችኝ ይዛን ሰጥተሽ ለምን አልሞቅ እንጂ ምን መጥፎ አስቤ አይደለም። ምን ያደረኩት ነገር መጥፎ እያሰብኩ አይደለም እኮ ግን እኔና ስሙ ስንነጋገር ከዚህ በፊት እንደዚህ ተሳፋችሁ ነበር። እኔ ትናንትና ልቤ ስንጥቅ እስከምን ድረስ ነው ፕራንክ ሰራችሁ ያለ ያያልሽ ነበር። አንተ እንዳመርከኝ ደግሞ ምንድነው ቤቱ የምታዳርሰው? የሚያስጠላ ነገር በቃ የማይመስል መቤት የምሬን እኮ ነው። በቃ በሰዓት ምግብ እንኳን በንበላ ምን አለ ችግር የለም። ባስ እንዴ የሆነ እኮ አንዴ አለነስ ታይቢዲሽ በቃ ሳትወላ የሚገርም ፕራንክ ነው። እንግዲህ እንደዛ አይነት ሳትወለኛ ያውቅ ለቤት ሰብስክራይበር ነው እኔና ስለሰራታቸው እኔና ስሙ ይሄን ፕራንክ ተመካከለ የሰራ ነው። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉላት ለማርቲ እንወዳችኋለን። ባይ